السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا شروط الصلاة كتاب أسر عندنا درساتنا نمي هنا إن شاء الله. بأسرنا ودرس لاي يقوم نبات نتب الركن الحادي عشر أسرع عندنا ركن النبري تملكتنا بالزاسر التحيات تحيان ترجموج نتياج ملكتوچن هيتن نبر يقومنا كزيو ጋር ተያይዞ የተወሰኑ ነጥቦችን ካነሳው በኋላ ወደ ቀጣይ ነጥብ አልፋለሁ። በዚህ ነጥብ ስር ሸይኹ ረሂመሁላህ ምን አሉ? والتشهد الأخير በዚህ በ11ኛው ሩክን ላይ የሶላት ሩክኖች እየተዘረዘሩ ነው ያሉት። በ11ኛው ሩክን ላይ والتشهد الأخير የመጨረሻው ተሸሁድ ማለት التحيات የሚለው ነው። በዚህ ተሸሁድ በሚለው የታወቀው ውስጡ ላይ ተሸሁድ ስላለበት ነው። أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يميلو سلالنا. والتشهد الأخير يمجرش تشهد من دزه كصلاة أركانوች ውስጥ አንድ ሩክን ነው። الركن مفروض يتدنقق الركن ነው ግዴታ የሆነ ሩክን ነው። كما في الحديث عن ابن مسعود رضي الله عنه كعبد الله بن مسعود بتلالفوا حديث እንደመጣው مفروض نو قديتا نو أي عند الحنابلة بحنبلية مذهب حنبلية زند الركن نو. عبد الله بن مسعود من بلوال قال كنا نقول قبل أن يفرض علينا تشهد كما الدنققو بني عليه كما الدنققو بفيت اندهن النبر بلو يسكمت أتاله السم من دنو السلام على الله من عباده السلام على جبريل وميكائيل أن النبر سلام بالله لاي كباروچو سلام بجبريل لاي سلام بميكائيل لاي أن النبر النبي صلى الله عليه وسلم እንደዚህ አትበሉ ብለው እርምት የሰጡበትን አሳልፈናል ባለፈው። ይሄን መነሻ በማድረግ ሐናቢላ ሐንበሊዮች ይሄ ሩክን ነው ፈርድ ነው ብለው ያስቀምጣሉ። ጉዳዩ ኺላፍ ያለበት ነጥብ ነው። እጅግ በርካታ ዑለማዎች ይሄ የመጀመሪያው ተሸሁድ እንደዚሁም ሁለተኛ ተሸሁድ ባለ ሁለት ተሸሁድ ሶላት ከሆነ ሁለቱም ዋጅቦች ናቸው እንጂ ሩክን አይደርሱም ብለው ያስቀመጡበት አለ። ሩክንና ዋጅብ ልዩነቱ ምንድነው? ሩክን አውቆም ይሁን በመርሳትም ይሁን ባለማወቅም ይሁን ሳይገኝ ከቀረ አይቆጠርም ያ ሶላት። ዋጅብ ግን ሆን ተብሎ ከተፈጸመ ስተቱ ያ ክፍል ሆን ተብሎ ሳይፈጸም ከቀረ ሶላቱ ይበላሻል። ባለማወቅ በመርሳት ከሆነ ግን መጨረሻ ላይ ማካካሻ መጠገኛ ሱጁድ በመውረድ ሁለት ሱጁዶችን በመውረድ ማካካስ መጠገን ይቻላል። እና በርካታ ዑለማዎች ይሄኛውን ሁለቱንም ተሸሁድ ዋጅብ እንጂ ሩክን አይደርሱም ብለው ያስቀመጡ አሉ። ولا يصل التشهد الأخير إلى حد الركنية ركن النت درجة أي درس بلو يسكمتوا له. تنكر قولنا العلامة ابن رجب رحمه الله من إلى فتح الباري بتسني كتابات جوست. وقال طائفة كعلماء كفلوا الشبلوال هو واجب تبطل الصلاة بتركه عمدا. ይሄ ከሶላት ግዴታዎች ዋጅቦች ውስጥ ነው። ሆን ተብሎ ከተተው ሶላት የሚበላሽበት ወይስጀዱ لسهوه ለመርሳት ደግሞ ምን ይደረጋል? ሱጁድ ይወረድለታል፣ በሱጁድ ይጠገናል ብለው ያስቀምጣሉ ብለው በርከት ያሉ ሰለፎችን ይዘረዝራሉ። ተውሪ ለምሳሌ ሱፊያኑ ተውሪ፣ الزهሪ እና ሌሎችንም ይዘረዝራሉ። እንዲህ ይያሉ ዞሮ ራሳችንን ኺላፍ ውስጥ አናስገባም። ምን ተነቀቀበት ጉዳይ ነው። የሶላት ወሳኝ ክፍል እንደሆነ የሚታወቅ ነው። ስለዚህ ከሶላት አርካን ስር ቆጥረውታል ማለት ነው ሼኹ ረሂመሁላህ። ከዛም እዚሁ ውስጥ የተህያን መልእክቶች ሲዘረዝሩ مثل الانحناء والركوع والسجود የሚል አስቀምጠዋል። التحيات لله የሚለው ተህያ ተዕዚማት ማለት ነው። التحيات አክብሮታዊ
አምልኮታዊ የሆነ ማክበር ማለት ነው። አምልኮታዊ የሆኑ ማክበሮች ሊላሂ ለአላህ ናቸው። አምልኮታዊ የሚለውን ማስቀመጥ ለምን አስፈለገ? አምልኮታዊ ያልሆኑ መከባበር ለሚገባው ሰው መስጠት ይፈልጋል። ኢስላም ያዘዘበት ነገር ነው። ነገር ግን እዚህ ጋር እየተጠቀሰ ያለው የትኛው ነው? አምልኮታዊ የሆነ ማክበር፣ አምልኮታዊ የሆኑ ተዕዚማት ማክበሮች፣ ማላቆች ሊላህ ለአላህ ናቸው። ለምሳሌ አልኢንሒና ሰዎች ለሰላምታ በተለይ ሌሎች እምነቶች ዘንድ ከጀርባቸው ከወገባቸው ሰበር ብለው ሰላምታ የሚሰጡበት አላቸው። እንደ ሙስሊም እንደ ኢስላም አይፈቀድም ይሄ። ወሩኩዕ ወስጁድ ሩኩዕና ሱጁድም እንደዚሁ ለሰላምታ ሊውሉ ለአክብሮት ለሰዎች ሊውሉ አይፈቀድም። እነዚህ አምልኮታዊ የሆኑ ማላቅ ናቸው፣ ተዕዚማት ናቸውና ለፈጣሪ እንጂ ለፍጡር የሚሰጡ አይሆኑም። ከዛ ለፍ ብለው ያነሱት ደግሞ ምንድነው? ወልበቃእ ወደዋም ወጀሚዑ ማ ዩዐዘሙ ቢሂ ረቡል ዓለሚን። በቃ ቀሪነት፣ ወደዋም ዘውታሪነት ቋሚነት፣ ወጀሚዑ ማ ዩዐዘሙ ቢሂ ረቡል ዓለሚን የዓለማቱ ጌታ የሚከበርበት የሚላቅባቸው ነገሮች በአጠቃላይ ፈሁወ ሊላህ ለአላህ ናቸው። ተሕያ ስንል የሚፈለገው ነገር ምንድነው? በዚህ መልኩ ለፈጣሪ የሚገቡ ነገሮችን ለሱ ማጽደቅ፣ በዚህ ማውሳት ነው የተያዘው ማለት ነው። ስለዚህ ቀሪነት፣ ዘላለማዊነት፣ ቋሚነት ለሱ ነው። ሌሎች እንደዚህ አይደሉም። ኩሉ መን ዐለይሃ ፋን በሷ ላይ ያለ ሁሉም ጠፊ ነው ተብሏልና ማለት ነው። ስለዚህ ተሕያ ይህንን መልእክት ሊይዝ ይችላል ማለት ነው። አተሕያቱ ሊላህ ሲል ከዛ ለፍ ብለው ሼኹ ምንድነው ያነሱት? ፈመን ሰረፈ ሚንሁ ሸይአን ሊገይሪላህ ፈሁወ ሙሽሪኩን ካፊር የሚል አንስተዋል። እነዚህን አምልኮታዊ የሆኑ መገለጫዎችን ለፍጡር የሰጠ ሰው አጋሪ ነው፣ ከሃዲ ነው። ማስረጃው ወመን የድዑ መዐላሂ ኢላሃን አኸር ከአላህ ጋር ሌላን አምላክ የሚጣራ የሆነ ሰው ላ ቡርሃነ ለሁ ቢሂ በሱ ላይ መረጃ የሌለው ሲሆን ፈኢነማ ሒሳብሁ ዒንደ ረቢህ የሱ ምርመራው ከጌታው ዘንድ ነው። ዛቻ ነው በዚህ ውስጥ ያለው፣ የሚጠብቀው አስፈሪ ነው። ኢነሁ ላ ዩፍሊሑል ካፊሩን እነሆ ከሃዲዎች አይድኑም። ከሃዲዎች እንደሆኑ ይህን የሚፈጽሙ አካላት በዚህ ጥፋት ላይ የሚገኙ ከሃዲዎች እንደሆኑ እየተጠቆመ ነው። ስለዚህ እነዚህን የዒባዳ የአምልኮት አይነቶችን ለፍጡር መስጠት በአላህ ላይ ማጋራት ነው የሚሆነው። ቀጥለው ወሰለዋቱ አተሕያቱ ሊላሂ ወሰለዋቱ የሚል አለ። ሰላቶችም እንደዚሁ ለአላህ ናቸው። መዕናሃ ጀሚዑ ደዓዋት ሁሉም ጸሎቶች፣ ዱዓዎች ማለት ነው። ሁላቸውም ለአላህ ናቸው። ደዓዋት በዱዓዎች ለምን ተተረጎመ? ሉገተን ከቋንቋ አንጻር ሶላት ማለት ጸሎት፣ ሶላት ዱዓ ማለት ነው፣ ተማጽኖ ማለት ነው። ኢነ ሶላተከ ሰከኑን ለሁም ዱዓ አድርግላቸው፣ ያንተ ዱዓ ያንተ ጸሎትህ ያንተ ለነሱ የምታደርግላቸው ዱዓ ሰከኑን ለሁም ለነሱ ስክነት ነው ይላል አላህ። ስለዚህ አስሉ መዕነ ዱዓ አስሉ መዕነ ሰላህ የሶላት ቃል ተርጓሚው መነሻው ምንድነው? ዱዓ ጸሎት ማለት ነውና እነዚህን ይዛል። ከዛ ባሻገር ሌሎችንም ሶላቶችን የተለመዱትን በተክቢራ ተጀምረው በተስሊማ የሚጠናቀቁትን ሶላቶችንም ሊይዝ ይችላል። ሶላቶች፣ ዱዓዎች በአጠቃላይ ለአላህ ናቸው። ወጠይባቱ ጠይባት መልካም ነገሮችም እንደዚሁ ሊላሂ ለአላህ ናቸው። አላሁ ጠይቡን አላህ ጥሩ ነው፣ ንጹህ ነው፣ የጠራ ነው። ወላ የቅበሉ ሚነል አቅዋል ወልአዕማል ኢላ ጠይበሃ አላህ ከንግግሮችም ይሁን ከተግባሮች ንጹህ የሆኑትን እንጂ ጥሩ የሆኑትን እንጂ አይቀበላቸውም አላህ ሱብሓነሁ ወተዓላ። እሺ በሐዲስ የመጣ ነው ይሄ። አዩሃ ናስ ኢነላሃ ጠይቡን ላ የቅበሉ ኢላ ጠይባ እናንተ ሰዎች ሆይ አላህ ጠይብ ነው፣ ከጉድለት ከነውር ከዐይብ የጠራ ጌታ ነው፣ ንጹህ ነው፣ ንጹህን እንጂ አይቀበልም። ከዛ ሼኹ ረሒመሁላህ ምንድነው ያስቀመጡት? ወለዚ ዩድዓ ለሁ ማ ዩድዓ መዐላህ ለነቢዩ ሰለላሁ ዐለይሂ ወሰለም ዱዓ እንደሚደረግ ጠቆሙ። የት ላይ ነው ያለው? አሰላሙ ዐለይከ
أيها النبي ورحمة الله وبركاته سلام بانت لا يهون أنت نبي هوي يا الله زنتنا بركة من ديو بانت لا يهون إيه صلاة يمي سجد سو التحيات يميك أراسو لنبي صلى الله عليه وسلم يمي درقو دعاء نو دعاء يمي درق اللي تدقمو كجاي نو لكجاي دعاء يدرقال انجي كالسوي لمنم والذي يدعى له دعاء يمي درق اللي ما يدعى مع الله كالله قارا لمن ما يترام مالو بيان داندو نتبلاي من يدرقالو شيخ رحمه الله ድንቅ የሆነ استنباطات አሏቸው ፈልፈለው ነገሮችን ያወጣሉ ከተውሂድ ከሽርክ ጋር ያሉ ተሰስሮችን እያስገነዘቡ ሰዎች ጥንቃቄን እንዲወስዱ ትምህርትን እንዲወስዱ ያሳስባሉ ያስገነዝባሉ وشهادة أن محمدا رسول الله التحيات مجرش عليه التوساو وأشهد أن محمدا عبده ورسوله يميلو بأنه عبد باري عندهن ممسكرنو لا يعبد يما يملكو باري ناتشو سلازي لباري مجزات يلم ليجزاتشو يقبا ورسول ملك تنياناتشو لا يكذب يما يستبابلواتشو يلقونم ليامنوا باتشو يميقبا بل يطاع ويتبع يلقونم يتاززواتشوال يكتلواتشوال ميتأبقو يهينو باري ملك تنيا كهونو متازز መከተል እንጂ ከዛልፎ መገዛት አምልኮትን መስጠት አይገባም شرفه الله بالعبودية الله በባርነት አላቃቸው አከበራቸው የሚል አስቀምጠዋል አሁንም التحياتን ሲያብራሩ ማለት ነው ባርነት ለፈጣሪ ሲሆን ክብር ነው ለፈጣሪ ከሆነ ባርነቱ ክብር ነው ለፍጡር ሲሆን ነው ምንም የሆነው ራስን ዝቅ ማድረግ ማዋረድም የሆነው ስለዚህ እዚህ ቦታ ላይ ለፈጣሪ ከሆነ ባርነታቸው ስለሆነ ባርነታቸው ይሄ አላህ ያከበረባቸው ማዕረጋቸው ነው سبحان الذي أسرى بعبده الله سبحانه وتعالى يا باريون بلليت ياسغوازو يهونه ጌታ إسراءنا معراجن يسጣቸው ጌታ ጥራት ይገባው ليلا من المسجد الحرام إلى المسجد الأقصى እንደዚሁም ሌላ ቦታ وأنه لما قام عبد الله يا الله باريا ብሎ ነው የገለጻቸው ያ አላህ ባሪያ ብሎ ነው የገለጻቸው በተደጋጋሚ በተለያዩ ቦታዎች ያ አላህ ባሪያ እያለ ይገልጻቸው وإن كنتم في ريب مما نزلنا على عبدنا በባሪያችን ላይ ባወረድነው ላይ ጥርጣሬ ውስጥ ከሆናችሁ በባሪያችን ላይ ስለዚህ አክብሮት ነው በውስጡ ያለው ማላቅ ነው ወደ አላህ ባርነት መገለጹ አላህ ወደ ራሱ ባርነትን አያይዞ መግለጹ ተሽሪፍ ነው ይሄ ማክበር ማላቅ ነው እሺ ከዛ ሸይኹ ረሂመሁላህ ቀጥለው ምንድነው ያስቀመጡት ሶላት አለ ነቢ اللهم صل على محمد وعلى آل محمد كالتحيات بوهلا من مدنيت هاللبات صلاة على النبي اللهم يا الله والله وي صلي صلاتنا ورد على محمد بمحمد لاي وعلى آل محمد بمحمد بيتسبم لاي عنده كما صليت صلاتنا نداوررك على إبراهيم بإبراهيم لاي إنك حميد مجيد أنت مسجوننا يلاك جيتانه الصلاة صلاة من الله كالله سيهون قالوا ثناؤه ما ودسنو على عبده ببارولي في الملأ الأعلى بلينيو نواريوش زند كملأكت زند كما حكى البخاري بخاري اندق اللصوت في صحيحه بصحيح كتابات شو عن أبي العالية كتابعي أبي العالية اندق اللصوت قال انده بلوال أبو العالية صلاة الله يا الله صلاة ثناؤه على عبده ببارولي وداسين مدرسنو في الملأ الأعلى بلاينيو نواريوش زند أشرافوش زند كبرتيوش زند كبوران فطروش زند درجاتشون ما استوسنو ما وسعتنو بلو قلز أوال أبو العالية وقيل تبلوالم الرحمة أزنت مالتنو تبلوال من الصلاة الرحمة تبلوي تتلقوا مبت الله والصواب تككلن يوجن الأول يمجمرون كالله كهنا صلاة الله صلاة يورد سيبال
የሚፈለግበት ምንድነው ثناؤه في الملأ الأعلى ከላይኛው ነዋሪዎች ዘንድ ማወደሱ ደረጃቸውን ማውሳቱ መግለጹ ነው ومن الملائكة كملائكة كهونس إن الله وملائكته يصلون على النبي ملائكتس بصلاة يوردالو سيبال من دون يفلقبت الاستغفار مهرت يادرقالو يا مهرت دعاء يادرقالو مالتنا استغفار كالله مهرت ديقين دعاء يادرقالو ومن الآدميين كسوج دقمو كهنا صلاة يميفلقو الدعاء دعاء ما درقنا دعاء نمي هنا اسألوت وبارك وما بعدها وبارك يملونا كذابها لا يلو اللهم صل على محمد وعلى آل محمد كما صليت على إبراهيم إنك حميد مجيد كذام وبارك يملو كالتلال وبارك يملو وما بعدها كذابها لا يلو سنن أقوال وأفعال ቃላዊና ተግባራዊ የሆኑ ሱናዎች ናቸው ሱናዎች ማለት ከዋጅብነት ዝቅ ያሉ ግን ይበልጥ ሶላቱ የተሟላ እንዲሆን የሚጠቅሙ የሶላት ክፍሎች ናቸው ይያሉ ነው በቅድሚያ التحيات ላይም ይሁን ሶላት አለ ነቢ ላይ እዚህ ላይ ሼኹ ከመረጡት ቃል የተለየ ልናገኝ እንችላለን በሶሒህ መረጃ የመጡ የተለያዩ ሲያጎች አፈጻጸሞች ስላሉ ችግር የለውም التحيات لله والصلوات والطيبات እጅግ ትክክለኛ የሆነው ሰነድ ይሄ ነው ከኢብኑ መስዑድ የተላለፈው التحيات المباركات በሚል እናገኛለን ሌሎችም እንደዚሁ እናገኛለን ሶላት አለ ነቢ ላይ እንደዚሁ እዚህ ላይ ከተቀመጠው በተለየ ልናገኝ እንችላለን ማለት ነው እሺ ስለዚህ الصلاه على النبي صلى الله عليه وسلم በነብዩ ላይ ሶላት ማውረድ ሶላት ውስጥ ይሄን መቅራት ከፈዳል ኢብኑ ዑበይድ ተላልፏል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በሶላት ውስጥ ዱዓ እያደረገ ሰሙት ነገር ግን አላህን አላላቀም ወለም ይصلي على النبي صلى الله عليه وسلم በሳቸው ላይ ሶላት አላደረሰም ከዛ እንዲሁ አጠናቆ ሄደ عاجل هذا ይሄ ቸኮላሉ ነብዩ صلى الله عليه وسلم ከዛም ጠሩትና فقال له ለሱ ወይም ለሌላ ሰው እንዲህ ያሉ اذا صلى احدكم አንዳቸው በሚሰግድ ጊዜ فليبدأ بتمجيد ربه عز وجل ጌታውን በማላቅ ይጀምር والثناء عليه بس لا يوداسم بمدرسم ثم يصلي على النبي ሲቀመጥ ሰዓት ያለው ነው እየተቆሙ ያሉት ثم يصلي على النبي ከዛም صلى الله عليه وسلم በነብያችን ላይ በሳቸው ላይ ሶላትን ያወርዳል በዚህ መልኩ እንዲፈጽም ثم يدعو ከዛም ዱዓ ያድርግ بعد بما شاء ከዛ በኋላ በሚሻው ዱዓ ማድረግ ይችላል ብለው ተናግረዋል ሼኹ አልባኒ ሶሒህ ያሉት ሐዲስ ነው ስለዚህ ይሄንን መነሻ በማድረግ ከፊል ዓሊሞች ከሶላት ሩክን من اركان الصلاه ብለው ያስቀምጡታሉ ሶላት አለ ነቢ ከሩክን ነው ብለው ያስቀምጣሉ ከፊሎች ደግሞ እዚህ የሚደርስ አይደለም ዋጅብ ነው ብለው ያስቀምጣሉ ሌሎች ደግሞ ዋጅብም አይደርስም ሙስተሐብ እንደሆነ የተወደደ እንደሆነ ነው የሚያመላክተው ይላሉ መረጃው የሚያደላው ወደዚህ ነው ምክንያቱም ይሄን መቅራት ወደ ሩክንነት ወይም ዋጅብነት ቢደርስ ኖሮ ሶላቱን እንዲመልስ ወይም መጠገኛ ስጁድ እንዲወርድ ያመላክቱ ነበር ሩክን ቢሆን እንደገና እንዲያስተካክል ዋጅብ ቢሆን ደግሞ በስጁድ እንዲጠግን ይጠቁሙ ነበር ስለዚህ ምንድነው የሚያመላክተው የፈዳላ ሐዲስ የተጠቀሰው ሐዲስ ሙስተሐብ እንደሆነ ያመላክታል አብዛኞቹ ዑለማ ምርጫ ይሄ ነው استحباب የተወደደ ነው የሚል ነው የተወደደ ነው ስንል ሌሎችንም ሙስተሐብ የሆኑ ወይም ሱናኖችን ስንጠቅስ የሚፈለገው ማቃለል አይደለም ነገር ግን ጉዳዩ የምንይዝበት መጠን እንደሚላይ ማስታወስ ነው የተፈለገው እንጂ ሙስተሐቡንም አሟልቶ የሰገደና ያላስገኘ ሰው አጅሩ እኩል አይሆንም የሚቀራረብ የሚገናኝ አይሆንም ልዩነቱ በፈጸመው ባስገኘው መጠን ካላስገኘው ልዩነት ይኖረዋል ማለት ነው ሱና ነው ሲባል ለመፈጸም እንጂ ቸል ለማለት አይደለም መነሳሳት ያለብን ማለት ነው እሺ ቀጥሎ ያስቀመጡት እዚሁ ላይ የተወሳው الصلاه اللهم صل የሚለው ላይ የሶላት ትርጓሜ ተጠቅሷል በርካታ ዑለማ ዘንድ በሰፊው የሚታወቀው የአቡል ዓሊያ ትርጓሜ ነው የአቡል ዓሊያ ትርጓሜ ነው الصلاه من الله ከአላህ ከሆነ
ثناؤه على عبده في الملأ الأعلى بلو يسقمطوت ሰነዱ ላይ ጥያቄ ቢኖርበትም በርካታ ዑለማ ዘንድ የሚታወቀው በዚህ ነው። ከፊሎች ረህማ ማለት ነው ዝነት ማለት ነው ብለው አስቀምጠዋል። ነገር ግን ይሄ ልክ እንዳልሆነ የሚጠቁመን ቁርአን ላይ ሱረቱል በቀራ 157 ላይ ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም እነዚያ ከጌታቸው የሆነ ሰለዋት በእነሱ ላይ ይኖራል ወረህመቱን እዝነትም ይላል። ወኡላኢከ ሁሙል ሙህተዱን እነሱም የተቀኑ የተመሩ ናቸው ሲል ሶላት ከጌታቸው ሰለዋቱን ሚን ረቢሂም ወረህመቱን አንድ ቢሆን ተደጋግሞ አይገለጽም። የተለያየ ትርጓሜ እንደያዙ ረህማ እና ሶላት የተለያዩ እንደሆኑ ያመላክተናል። በርካታ ዑለማ ዘንድ የሚታወቀው ሶላት ከአላህ ዘንድ ከሆነ ፈናኡሁ ዐላ ዐብዲሂ ፊል መለኢል አዕላ የሚለው ነው ማለት ነው። ወላሁ አዕለም። ከዛ ሼኹ ረሒመሁላህ የጠቀሱት ወባሪክ ወማ ባዕደሃ اللهم وبارك على محمد وعلى آل محمد إلى آخره እስከ መጨረሻ ያለው ክፍል ከዚህ በኋላ ያለውም ቃላዊ ሱናዎችም ተግባራዊ ሱናዎችም ከሱና ነው የሚመደቡት من سنن أقوال وأعمال እንጂ ዋጅባት አይደርሱም እያሉ ነው ያሉት ሼኹ ረሒመሁላህ። እዚህ ላይ ማሰላመትን በተመለከተ በተፍሲል አላስቀመጡም። በርካታ ዑለማዎች አብዛኞቹ ዓሊሞች ማሰላመት ሩክን እንደሆነ አስቀምጠዋል። ይህን የሚጠቁሙ መረጃዎች አሉ። ነገር ግን ዋጅብ የሚሆነው አንዱ ግዴታ የሚሆነው ሩክን የሚደርሰው አንደኛው ማሰላመት ነው። አብዛኞቹ ዑለማ ዘንድ አንድ ማሰላመት ካስገኘ የመጀመሪያው ማሰላመት ከተገኘ እሱ ዋጅቡ በዚህ ይወርዳል። ሁለተኛው ሙስተሐብ ነው የተወደደ ነው። التسليمة الثانية مستحبة የተወደደች ነች። ሐንበሊዮች ዘንድ ሁለቱንም ማሰላመት ሩክን ብለው ነው ያስቀመጡት። الأقرب ለመረጃ የበለጠ የቀረበው ከሰለፎችን በሰፊው የተገኘው አንድ ተስሊማ ማድረግ መብቃቃት ይቻላል። ዋጅቡ በዚህ ይወርዳል። በዚህ መልኩ ከብዙ ሰሃቦች ተገኝቷል። ለምሳሌ ከዓሊ ኢብኑ አቢ ጣሊብ፣ ከኢብኑ ዑመር፣ ከዓኢሻ፣ ከአነስ፣ ከሰለመት ብን አልአክወዕ እና የመሳሰሉት ተገኝቷል። ስለዚህ ሁለተኛው ማሰላመት ሙስተሐብ የተወደደ ነው ማለት ነው። ከዛ ሼኹ ረሒመሁላህ የጠቀሱት ወልዋጅባቱ የሶላት ዋጅቦች ግዴታዎች 8 ናቸው አሉ። ልብ በሉ ነጥቦችን እየሰበሰብን እንያዝ። የሶላት ሸርጦች ቅድመ ሁኔታዎች ብለን ያሳለፍናቸው አሉ። ሽሩጦቹ የሶላቱ አካል አይደሉም። ይልቁንም አንድ ሰው ለመስገድ ብቁ ሆኗል ዝግጁ ሆኗል ለማለት መሟላት ያለባቸው ቅድመ ሁኔታዎች ናቸው። ሶላት ውስጥ ሳይገባ በፊት መገኘት ያለባቸው ናቸው። ስለዚህ የሶላቱ ክፍል ሳይሆን ለሶላት ለመስገድ ዝግጁ ነው ብቁ ነው ለመባል መሟላት ያለባቸው ናቸው። ያለ እነሱ ሶላቱ ዋጋ አይኖረውም። ከዛ ደግሞ ሁለተኛ ደረጃ ላይ የተገለጹት አርካኑስ ሶላህ የሶላት ሩክኖች ናቸው። የሶላት ሩክኖች የሶላቱ ዋና ክፍሎች ናቸው። ዋና ክፍሎች በምንም መልኩ መተው የማይቻል ረስቶ እንኳን ዘንግቶ እንኳን ቢያሳልፋቸው የጎደለውን ያስገኛል እንጂ በሱጁድ እንኳን ማካካስ አይቻልም። ለምሳሌ ሩኩዕ ሳያደርግ ሱጁድ አደረገና ትዛለው አንድ ሱጁድ እንዳደረገ ትዛለው ቀጥታ ሱጁዱ አይቆጠርም። ተመልሶ ሩኩዕ ያደርጋል። ከሩኩዕ መልስ ቀና ካለ በኋላ እንደገና ተመልሶ ሱጁዱን ያደርጋል ማለት ነው። የመጀመሪያው ሱጁድ ከነመኖሩ አይቆጠርም ማለት ነው። ለምን? ከቅደም ተከተሉ መጠበቅ አለበት። ሩኩዕ ያለውን ቦታ እናያለን እዚህ ላይ በመርሳትም ይሁን በምንም ይሁን አይቻልም ማለት ነው ማሳለፍ። አርካኖች እነዚህ ናቸው። ከዛ ቀጥሎ ዝቅ ብሎ ወሳኝ የሆኑ የሶላት ክፍሎች ሌሎች ደግሞ ዋጅባት ናቸው። ግዴታዎች ሆን ተብሎ ከተተው ሶላቱ የሚበላሽበት፣ በመርሳት ከሆነ ግን በሱጁድ መጠገን የሚቻሉ ናቸው ማለት ነው። ወልዋጅባቱ 8 ናቸው። ጀሚዑ ተክቢራት ሁሉም ተክቢራዎች غير تكبيرة الإحرام ከማቀቢያዋ ከመክፈቻዋ ተክቢራ ውጭ ያሉት የመክፈቻዋን ተክቢራ አሳልፈናል ሩክን እንደሆነች ማለት ነው። እሷን ካላስገኘ ሶላት ውስጥ አልገባም አንድ ሰው። ከዛ ውጭ ያሉት ግን
ስንንቀሳቀስ ከፍ ዝቅ ስንል የምናደርጋቸው ተክቢራዎች ከዋጅባት ናቸው። ሁለተኛ ወቀውሉ ሱብሓነ ረቢየል ዐዚም ፊ ሩኩዕ ሱብሓነ ረቢየል ዐዚም ማለት ሩኩዕ ላይ ይህንን ማለት አሁንም ከምንድነው ከዋጅባት الصلاة ወቀውሉ ሰሚዐ አላሁ ሊመን ሐሚደህ ሰሚዐ አላሁ ሊመን ሐሚደህ ማለት ከሩኩዕ መልስ ማለት ነው። ሊልኢማም መሪ ለሆነ ሰው ወልሙንፈሪድ እንዲሁም ብቻውን ለሚሰግድ ሰው። ወቀውሉ ረበና ወለከል ሐምድ ረበና ወለከል ሐምድ ማለት ደግሞ ሊልኩል ለሁሉም ሰጋጆች ሶስት ቅርጽ ይኖራቸዋል። ሶስት መልክ ወይ አሰጋጅ ኢማም ይሆናል፣ ወይ ተከታይ ይሆናል፣ ወይ ብቻውን የሚሰግድ ይሆናል። ሶስቱም አይነት ሰጋጅ ረበና ወለከል ሐምድን ያስገኛል። ሰሚዐ አላሁ ሊመን ሐሚዳ ግን የሚመለከተው ሁለቱን ነው፣ ኢማምንና ብቻውን የሚሰግድን ተከትሎ የሚሰግድን አይመለከትም እያሉ ነው። ወቀውሉ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ማለትም እንደዚሁ ከዋጅባት ውስጥ ነው። ፊ ሱጁድ በሱጁድ ላይ ወቀውሉ ረቢ ግፊርሊ በይነ ሰጅደተይን በሁለት ስጁዶች መካከል ደግሞ ረቢ ግፊርሊ ማለትም ዋጅብ ነው። ወተሸሁዱል አወል የመጀመሪያው ተሸሁድ አተሕያቱ ወልጁሉሱ ለሁ ለሱም መቀመጥ ፈልአርካኑ ከዛ ከዘረዘሩ በኋላ ምን አሉ? ፈልአርካኑ ሩክኖቹ ዋናዎቹ ክፍሎች ማሰቀጠ ሚንሃ ሰህወን በመርሳት የወደቀ ካለ ከነሱ አው ዓምደን ወይም በማወቅም ሆን ተብሎም ከተተው በጠለት ሰላቱ ቢተርኪሂ እሱን በመተው ሶላቱ ይበላሻል። በመርሳትም ይሁን በሆን ብሎም ይሁን የተተው ሶላቱ ይበላሻል። ወልዋጅባቱ ግዴታዎች ግን ዋጅባት የተባሉት ማሰቀጠ ሚንሃ ዓምደን ሆን ተብሎ የተተውት የወደቁ ከሆነ በጠለት ሰላቱ ሰላቷ ትበላሻለች። ቢተርኪሂ በመተው ሆን ተብሎ ከተተዋ ወሰህወን በመርሳት ከሆነ በመዘንጋት ከሆነ ጀበረሁ ሱጁድ ሊሰህው ለመርሳት የሚደረገው ሱጁድ ይጠግነዋል። ጀበረሁ ይጠግነዋል። ወላሁ አዕለም ይበልጥ አዋቂው አላህ ነው። ምንድነው የተፈለገው? እሺ የተወሰኑትን ነጥብ ልይና መጨረሻ ማሰሪያውን አነሳለሁ። ጀሚዑ ተክቢራት ሁሉም ተክቢራዎች ከተክቢረተል ኢሕራም ውጭ ያሉ ወደ ሩኩዕ ስንወርድ ወደ ሱጁድ ስንወርድ ከሱጁድ መልስ ስንንቀሳቀስ ከተቀመጥንበት ስንነሳ የምናደርጋቸው ተክቢራዎች ምንድናቸው? ከዋጅባት አሰላህ ናቸው። ኺላፍ አለ እነዚህ ጋር ስማቸው ምንድነው? ተክቢራቱ አልኢንቲቃል ተክቢራቱ አልኢንቲቃል ይባላሉ። የእንቅስቃሴ ተክቢራዎች ዋጅብ ይደርሳሉ አይደርሱም? ኺላፍ አለ። የፈለገ ይሁን ግን ልንዘናጋባቸው አይገባም በሁለት ምክንያት። አንደኛ ነገር መዘናጋት የሌለብን የነብዩ ሰለላሁ ዐለይሂ ወሰለም አፈጻጸምን መጠበቅ ስላለብን በተግባር ይሄ ነበር አፈጻጸማቸው ያስገኙ ነበር። ሁለተኛ ደግሞ ከኺላፍ ለመውጣት ራሳችንን ውዝግብ ውስጥ ላለማስገባት ማስገኘት ይኖርብናል እንጂ እንደ ሁክም ሙስተሐብ ነው ያሉ ዓሊሞች አሉ። አብዛኞቹ ዓሊሞች እዚህ ናቸው። ከፊሎች ደግሞ ዋጅብ ነው ብለው ተናግረዋል። ነገር ግን ይሄን ያላስገኘ ሰው ሶላት ተበላሽቷል እንል አንችልም። እሺ ከዛ ቀጥሎ ያነሱት ሼኹ ምንድነው? ወቀውሉ ሱብሓነ ረቢየል ዐዚም ፊ ሩኩዕ በሩኩዕ ላይ ሱብሓነ ረቢየል ዐዚም ማለቱ የሚባለው ከዚህም ውጭ አለ ሊሆን ይችላል። ሌሎችም ዚክሮች ስላሉ ማለት ነው። ለምሳሌ ሱብሓነ ዚል ጀበሩቲ ወልመለኩቲ ወልኪብሪያኢ ወልዐዘማ የሚለው ሊሆን ይችላል። ስቡሑን ቅዱሱን ረቡል መላኢከቲ ወሩህ ወይም ሌሎችም ዚክሮች ሊባሉ ይችላሉ። ስለዚህ የዚህን ያክል ቆይታ ሩኩዕ ላይ መቆየቱ ያለውን ምን አይነት ሁክም እንዳለው አሳልፈናል። ወቀውሉ ሱብሓነ ረቢየል ዐዚም የሚለው በዚህ ፋንታ ሌላም ዚክር ሊባል ይችላል። እሳቸው ምን አድርገው ነው የገለጹት? ዋጅብ ውስጥ ነው የቆጠሩት ማለት ነው። ወቀውሉ ሰሚዐ አላሁ ሊመን ሐሚደህ ሰሚዐ አላሁ ሊመን ሐሚደህ ማለት ከሩኩዕ መልስ ደግሞ ለማን? ኢማምና ብቻውን ሰጋጅ ለሆነ ሰው ይሄን ማለቱ ከዋጅባት ውስጥ ነው አሉ። ከዋጅባት ውስጥ ነው። እንደዚሁም ረበና ወለከል ሐምድ የሚለው ለኢማምም ለተከታይም ብቻውን ለሚሰግድም ዋጅብ ነው ብለው አስቀምጠዋል። እዚህ ጋር ሰሚዐ አላሁ ሊመን ሐሚዳ የሚለው
ሁሉም ሊለው ይገባል ማእሙምም ጨምር ብለው ያስቀምጣሉ والله اعلم ጠንከር ያለ መረጃ የሚደግፈው ግን ማእሙም የሆነ ሰው የሚጠበቅበት ربنا ولك الحمد ማለት እንጂ سمع الله لمن حمده ማለት አይደለም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ምን ብለው ነው ከሩኩዕ መልስ اذا قال الامام سمع الله لمن حمده امام سمع الله لمن حمده በሚል ጊዜ واذا قال سمع الله لمن حمده በሚል ጊዜ فقولوا ربنا ولك الحمد ربنا ولك الحمد በሉ ነው ያሉት سمع الله لمن حمده ሲል ይሄንን በሉ እንጂ እናንተም سمع الله لمن حمده በሉ አላሉም ከዛ ባሻገር ከአብዱላህ ኢብኑ መስዑድ ከኢብኑ ዑመር ከአቡ ሁረይራ እንደገና ወደ ኋላም ከሸዕቢ ከማሊክ ከአህመድ የመሳሰሉት በዚህ መልኩ ነው የተገኘው ረበና ወለከል ሐምድ ነው የሚለው ማእሙም የሆነ ሰው ማለት ነው ኢብኑ ቁዳማ ረሂመሁላህ አልሙግኒ በተሰኘ ኪታባቸው ላይ ላ አዕለሙ ኺላፈን ፊል መዝሀብ በመዝሀብ ውስጥ በሐንበልያ ውስጥ ልዩነት አላውቅም በዚህ ጉዳይ ላይ أنه لا يشرع للمأموم قول سمع الله لمن حمده سمع الله لمن حمده ማለት እንደማይፈቀድለት ልዩነት አላውቅም ለማን ማእሙም ተከታይ የሆነ ሰው ማለት ነው መረጃው ጠንከር ብሎ የሚደገፈው ይሄን ነው እሺ ከዛ ያስቀመጡት ምንድነው وقول سبحان ربي الأعلى في السجود سجود ላይ سمع الله لمن حمده سبحان ربي الأعلى ማለትም ከሶላት ዋጅባት ውስጥ አንዱ ብለው ነው ያስቀመጡት ሩኩዕ ላይ እንዳሳለፍነው ነው እዚህም የሚባለው የሱጁድ ዚክሮች በርካቶች ናቸው ከነዛ ውስጥ አንዱን ካለ በቂ ሊሆን ይችላል ይሄንንም ባይል ማለት ነው وقول ربي اغفر لي بين السجدتين በሁለቱ ሱጁዶች መካከል ربي اغفر لي አንድ ጊዜ ማለቱ ነው ዋጅብ የሚሆነው ከዛ በላይ ያለው ተጨማሪው ሙስተሐብ ነው የተወደደ ነው ማለት ነው እሺ وقول والتشهد الأول والجلوس له ሌላው ደግሞ قوله والتشهد الأول والجلوس له የመጀመሪያው ተሸሁድና ለሱ መቀመጥም ከዋጅባት الصلاه ነው ይላሉ ደሊሉ ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም اذا قعدتم في كل ركعتين በየሁለት ረክዓ ላይ በተቀመጣችሁ ጊዜ فقولوا التحيات لله والصلوات والطيبات የሚለውን በሉ ብለው ጠቁመዋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ትእዛዝ የመጣበት ነው መጨረሻ ላይ እንደ ማሰሪያ ያስቀመጡት ምንድነው ሼኹ فالاركان የሶላት ሩክኖች ما سقط منها سهوا او عمدا በመዘንጋትም ይሁን ሆን ተብሎም ይሁን ሳይፈጸም ያለፈ የቀረ ካለ بطلت الصلاه بتركه እሱም በመተው ሶላት ይበላሻል ስለዚህ በቅርብ ከሆነ ያለነው ምን እናደርጋለን ተመልሰን እናስገኛለን ያጎደል ነው በጣም ቆይተን ከሆነ ሙሉ ሶላቱ ልንመለስ እንችላለን እንጂ ሩክን አልፎ ዝም ብለን የምናልፈበት ሁኔታ አይኖርም ማለት ነው እሺ ወልዋጅባቱ ግዴታ የሆኑ የሶላት ክፍሎች ደግሞ የተባሉት ማሰቀጠ منها عمدا ሆን ተብሎ ከወደቁ ሳይፈጸሙ ከታለፈ بطلت الصلاه بتركه ሆን ተብሎ በመተው የተነሳ ሶላት ይበላሻል وسهوا በመርሳት ከሆነ ጀበረሁ السجود للسهو ለመርሳት የሚደረገው ሱጁድ ይጠግነዋል አሉ ይሄም መለየት ስለዚህ የሶላት አርካኖችን ዋጅባቱን ሱነኖቹን መለየት በምን መጠን እንደምንይዛቸው ያግዘናል ማለት ነው ለምሳሌ አርካኖችን ከሆነ የረሳ ነው አርካን ለምሳሌ ሱጁድ ብንረሳ ሱጁድ ሳናደርግ አንድ ሱጁድ ብቻ እንዳደረግን የሆነ ረካዓ ላይ ተዛለን ሶላቱ ሳይጠናቀቅ ነው ወይም ደግሞ በቅርብ ነው አጠናቀን አንድ ረካዓ ተመልሰን እንሞላለን ማለት ነው እንጨምራለን ለምሳሌ ማለት ነው ከዛ ተጨማሪ ትርፍ እንቅስቃሴ ስለኖረን ሱጁድ እናደርጋለን ሁለት ረካዓ ሱጁድ ማለት ነው ዋጅባት ከሆነ የተው ነው ለምሳሌ التشهد الاول የመጀመሪያውን ተሸሁድ التحياتን ሳንቀራ ሶስተኛ ረካዓ ላይ ተነሳ ቀጥ ብለን ከቆምን በኋላ ተዛለን ምን እናደርጋለን መጨረሻ ላይ ከማሰላመታችን በፊት ሁለት ሱጁድ መጠገኛ እንወርዳለን ማለት ነው ሱጁድ መጠገኛ ሱጁድ ከማሰላመት በፊትም ይሁን በኋላ ቢሆን ሶላቱ አይበላሽም ችግር የለውም ግን ጉድለት ከሆነ የፈጸምነው ከማሰላመታችን በፊት ትርፍ እንቅስቃሴ አስገብተን ከሆነ ካሰላመትን በኋላ ልናደርግ እንችላለን ራሱን ችሎ ዝርዝር አፈጻጸም አለው ይሄ ሌላ ቦታ የሚታይ ይሆናል ማለት ነው እሺ ኪታቡ በዚህ ተጠናቋል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك
ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።